ዛሬ ማለት ነው ሀይሚ እንግዲህ እንደተለመደው እንግዲህ በቤት ውስጥ ስጦታ ብሩኬን ልታመሰግን ቀርባለች ማለት ነው። እንግዲህ አይ የሴት ነገር መቼም እንደው አስቃኛለች እውነት ለመናገር ሀይሚ እንግዲህ ብሩኬን እሹሩሩ መሬት አይንካክ እያለችው ነው ማለት ነው። እንግዲህ ብሩኬን ላመሰግነው ፈልጋለሁ። ይሄንን አስበው በዚህ እድሜው እንደዚህ ለእኔ ተጨንቆ ይሄንን ነገር ማድረጉ በጣም አስደስቶኛል። ብሩኬን ማመስገን አለብኝ ብላ እንግዲህ ብሩኬን ይዛው ቀርባ ነበር ማለት ነው። እንግዲህ ውዶቼ እንግዲህ ብሩኬም እንግዲህ ምንም አይደለም ይገባሻል፣ ይሄ ሲያንስሽ ነው ብሏታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ኢትዮጵያውያን የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? የሰላማችሁ ብዙ ትረፍረፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ወደ መጣሁበት ወደ ገደለው ስገባ እንግዲህ ሀይሚና ብሩኬ እንግዲህ የዛሬው ቪዲዮአቸው እንግዲህ እንዳየነው ሀይሚ ብሩኬን ለማመስገን እንግዲህ ትላንትና በሰጣት የቤት ጊፍት ለማመስገን እንግዲህ ብሩኬን ማመስገን አለብኝ ብላ ቀርባ እንግዲህ በእንባ በታጀበ በማልቀስ እንግዲህ ለብሩኬ ያላትን ፍቅርን ተናግራለች ማለት ነው። ብሩኬን እንደምትወደው ካለሱ ያለመኖር እንደማትችል እንደገና ደግሞ ሌላ ከሌላ ወለደ ሲባል በቃ ውስጤ በቃ ተጎዳ፣ ማመን አልቻልኩም። አንዲት ሴት የሚሰማት ስሜት በቃ ከሌላ ጋር ስታይ አንድ የምትወደውን ወንድ ብላ እንግዲህ ተናግራለች። እውነት ነው፣ ይከፋል፣ ይከፋል ማለት ነው። የሚወዱት ሰው ወደፊት የሚያስቡት ሰው ልጅ አለው ሲባል ከባድ ነው። እንግዲህ ሀይሚም እንግዲህ እምባ በታጀበ እንግዲህ ተናግራለች የተሰማትን እንግዲህ ለብሩኬ ያላትን ቦታ ተናግራለች ማለት ነው። እንግዲህ ብሩኬን አመስግነዋለች። ብሩኬ እንግዲህ ይሄ ምንም አይደለም ለኔ መጀመሪያም ከዜሮ ተነስተን ነው እዚህ ጋር የደረስነው። ስለዚህ ቢያንስሽ ነው እንጂ አይበዛብሽም። ስለዚህ ይገባሻል። ቤቱም ምስጋና የሚያስፈልገው አይደለም ብሏታል ማለት ነው። እንግዲህ እሷ እኔ ቤተሰብን ያላከበርሽ ብሏታል ማለት ነው። እዚህ ጋር ትልቅ እንትን አለው ማለት ነው። እንግዲህ እናንተ ብትጣሉም ባትጣሉም እኛ ውስጣችሁን ያው ማናቀውም ሚዲያ ላይ በምናየው ነው እኛ የምንናገረው እና ጋሽዬ እንግዲህ ሽምግልና እንደ ሽማግሌ እንግዲህ ሆነው ቀርበው ነበረ። እንግዲህ በዛን ሰዓት ሀይሚ የተናገረችው ነገር አለ። አባቷን ማለት ነው እንግዲህ ስለ ራሴ የራሴው ነኝ የምወስነው ማንም ሊወስንልኝ አይችልም ብላ እንግዲህ እንደፈለገች ተናግራ ነበር ማለት ነው። ግን አሁን ደግሞ አይ የሴት ነገር አይ የሴት ነገር እንግዲህ እኛ ሴቶች ስንባል እውነት በቃ ትንሽ የሆነ ነገር ነው በቃ የሚያስደስተን፣ በቃ ያስደስተናል። የሆነ ነገር እንግዲህ ስናገኝ በቃ ያንን ሁሉ በደል እንረሳለን አይደለም። ምሳሌ እንግዲህ በደል የሆነ ችግር እንኳን ቢደርስብን በቃ በዛ በሚደረግልን ነገር እንረሳለን ማለት ነው። እና ጥሩ ነው የሴት ነገር አይ እና አሁን ሀይሚም እንግዲህ ያንጸባረቀችው ሴት ልጅ ያው ወንድ ልጅ የሆነ ነገር ሲያደርግላት በቃ የሆነ ነገር ለሷ ብሎ አስቦ ሲያደርግላት ያንን ሁሉ ትረሳለች፣ ትተዋለች ማለት ነው። የነበረውን ፍቅሯን ለመመለስ ትጥራለች ማለት ነው። እና ሀይሚም እንግዲህ ያሳየችው አስቃኛለች። በነገራችን ላይ ብሩኬን ለመንከባከብ ያሳየችው እንትን ማለት ነው ድርጊት ብሩኬን አዋራ አይንካካም በኋላ እያለች እንግዲህ ያው በነገራችን ላይ እንግዲህ አበሳጭተዋለች አበሳጭተዋለች ማለት ነው ብሩኬን። ብሩኬ ደግሞ ያው ሲሪየስ ሆኗል ማለት ነው። እንግዲህ ሀይሚ ደግሞ እንግዲህ ፍቅሩ እያገረሸባት ነው። እንግዲህ ሀይሚ በፊትም ቢሆን
ሰላም አውርዱ ተብላ ነበር። እንግዲህ አይ የሴት ነገር ሴት መቼም ያው አንድ ነገር ሲደረግላት በቃ ያንን የበፊቱን ፍቅሯን ለመመለስ እ፣ ትሯሯጣለች ማለት ነው። እና ይህ ሁሉም እንግዲህ ያለው የሴት ባህሪ ነው የሴት ባህሪ ነው። እና እንግዲህ ይሄ ብሩኬ ያው ለጥቅም ነው እንዴ? እኔና አንቺ እኮ ምንም ሳይኖረን የተገናኘን ሰዎች ነን እና ጥቅም በጥቅም ምን የተሳሰርን ሰዎች እኮ አይደለንም። በዜሮ የተነሳንና እዚህ የደረስንን ብሏል። አዎ ሁለታችሁም ያው በዜሮ ተነስታችሁ ነው አብሮ ያደጋችሁትና ሁለታችሁም አብሮ ባሰሩ እዚህ ጋር ደርሱም ነበረ። ይሄ እርግጥ የታወቀ ነው። እና ሀይሚ ዛሬ ማለት ነው አስቃኛለችም። እንግዲህ ብሩኬም ደግሞ ያው እንትን ሆኗል። እንግዲህ ያው እሱም አለ እንትን ነው ፍላጎት አለው፣ አልቆረጠለትም። እሷ እሺ ካለች እሱ ምንም እንትን አንገራግርም ማለት ነው። እና እንግዲህ ቤቱ እኔ አንተ አብረን የማንኖርበት ከሆነ እኔ ብቻዬን ምን አደርገዋለሁ? ይሄን አስበህ አረክልኝ። እኔ ብቻዬን ምንድን ነው የማረግበት? እንግዲህ አግብተሽ ትኖሪበታለሽ። አገባለሁ አላልሽም እንዴ? ከፈለግሽው ትሸጪያለሽ፣ እንደምታረጊው አድርገሽ ትኖሪበታለሽ። እኔ ከአንተ ጋር የማልኖርበት ከአንተ ጋር እኔ ልኝ ሆኜ ልጆቻችንን የማናሳድግበት ቤት እኔ አልፈልግም። ምን ያደርግልኛል ብላለች። እና እንግዲህ እሱ ያው እስከፈለግሽ ስሙን እንትን ብዬ አስተካክዬ ሽጬው ወደ አካውንትሽ ይገባልሻል ብሏታል ማለት ነው። እና እንግዲህ እሷ ያው አብሮ ለመኖር በዛ ቤት ውስጥ እንግዲህ የእሷ ምኞቷ ነው። በእርግጠኝነትም ደግሞ ያው ይሆናል፣ የሚሆን ጉዳይ ነው። እና ያው አብራችሁ ትኖራላችሁ። እየዋሻችሁን ነው፣ ይሄ የታወቀ ነው። ከካሜራ ጀርባ ፒስ ናችሁ፣ ፍቅር ናችሁ ማለት ነው። ፍቅራችሁን እያጣጣማችሁ ያላችሁ ሰዎች ናችሁና ተው ተው ግን ተው 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 ግን ተው ግን አትጫወቱ። ተው ተው። አይ ግን ጥሩ ነው፣ ትወናችሁ በጣም ደስ ይላል ማለት ነው። አሪፍ ነው። እንግዲህ ነገ እንግዲህ ብሩኬ የሆነ እንግዲህ ጥሪ አለ ብሏል። እሱም በጉጉት የምጠብቀው ነገር ነው። እና እንግዲህ ስለ ራሱ ስኬት ይሁን ስለ ሀይሚ ያለ ነገር ይሁን አናቅም፣ እንድጠብቁም ብሏል ማለት ነው። እና እንግዲህ ሁላችንም በጉጉት እንጠብቃለን። እና ሀይሚ እንግዲህ ብሩኬን ለመንከባከብ በቃ አዋራ እንዳይነካት እንግዲህ የሴት ነገር እንግዲህ እንደ አዲስ እንተዋወቅ፣ ፍቅራችንን እናድሰው፣ እንተዋወቅ፣ እንጠባበስ ብለዋለች ማለት ነው። እና ሴት ልጅ በቃ የሆነ ነገር በቃ ሲደረግላት ያው ያስደስታታል። እና ወንዶች ሴቶችን አታስከፉ ማለት ነው። እንዳታስከፉ ማለት ነው። እንደገና ደግሞ ያስከፋችሁ ካላችሁ እንግዲህ እንደዚህ ዳጎስ ያለ ስጦታ የሚረባ ማይረባ ሳይሆን በቃ የሚረባ የሚታይ ነገር እንደዚህ እየሰጣችሁ ይቅርታ ጠይቁ ማለት ነው። ሽታችሁ እንግዲህ ውዶችዬ ዛሬ ሀይሚ አስቃኛለች። ግን ያው ብሩኬ ጋር መለያየትን አትፈልግም፣ አውቃ ነው እንግዲህ በፊትም ስትል የነበረው ማለት ነው። አውቃ ነው ያው ሴት ልጅ ያው በእርግጥ ትናደዳለች ከሌላ የምትወደውን ሰው ከሌላ ወንድ ከሌላ ሴት ስታየው እንደገና ደግሞ ልጅ አለው ሲባል በጣም ተስፋ የሚያስቆርጥ ነገር ነው። እና ያው እንግዲህ ብሩኬ እንግዲህ የኔ አይደለም እያለ ነው። እንግዲህ እውነታው ሲወጣ ሁሉናችንም የምናየው ነገር ነው። እና እንግዲህ ሀይሚ እንግዲህ ሳቋም እየተመለሰ ነው። አሁን ሰላም እየወረደ ነው። ብሩኬም እንግዲህ ያው በእርግጠኝነት እሷን ከሷ ሌላ እንደማይፈልግ የታወቀ ነው። እንግዲህ ቤቱንም አስተካክላችሁ ሰርታችሁ አብራችሁ እንደምትኖሩበት እንግዲህ እንጠብቃለን። በቀጣይ ቪዲዮ ገብተናል ብላችሁ ማለት ነው እንጠብቃለን ማለት ነው። ጋይስ እንግዲህ ይመቻችሁ። አሪፍ ትወና ነው፣ አሪፍ ነው እየተወናችሁ ያለው ማለት ነው። እንግዲህ ውዶችዬ እናመሰግናለን። እኔንም እንግዲህ ከመዳም ኩሽና የመዳም ሸቃሊት እያበረታታችኋት ነው። የመዳም ቅመሞች
እናንተን ነው እኔ ጥያቄ የምጠይቀው። እያበረታታችኋት ነው ወይስ ዝም ብላችሁ እያለፋችሁ ነው? እ? ዝም ብላችሁ ነው አይደል የምታልፉት? በሉ አሁኑኑ እኔም ከመዳም ኩሽና እ? አየር የማናገኝ በስደት ላይ ሆነን ከመዳም ኩሽና ቁጭ ብለን እ? አንዴ ቀሳላ ክፍል፣ አንዴ እቃ አጠባ ላይ፣ አንዴ ቤት ሙክነሳ መከነስ ላይ ወደዚህ ወደዛ የምንንገላታው እህቶቻችን እህታችሁ አበረታቷት፣ አበረታቷት። ቪዲዮውን ስታዩ ላይክ አድርጉኝ ማለት ነው። ቪዲዮውን ስታዩ ላይክ አድርጉ፣ ሰብስክራይብ አድርጉኝ። አይከፈልባችሁ አይከፈልበትምና ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እያያችሁ ዝም ብላችሁ አትሄዱ። ተው ተው ግን ተው ግን። እንግዲህ እኔ ሁል ጊዜ እናንተን ከመውቀስ ወደኋላ አልልም፣ የመዳም ቅመሞች ማለት ነው። እኛ ታች ያለ ነው እንስራ ብለን እንደው ብንፍጨረጨር አይታችሁን አይደለ ዝም የምትሉት? እናንተን እኔ ሁል ጊዜ ከመውቀስ ወደኋላ አልልም ማለት ነው። እና አሁን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። 1000 ሰብስክራይብ አስገቡኝ ማለት ነው። 1000 አስገቡኝ። ተው ተው። እኔም እንደው እንትኗን ልያት እስቲ ሊያው ተራው እንዲደርሰኝ አበረታቱ እና ውዶችዬ እንግዲህ ባላችሁበት ሰላም ሁኑ። መልካማችሁ ብዝት ትርፍ ይበልልኝ በያላችሁበት ዓለም ዳርቻ። ላይክ ሰብስክራይብ ማድረግ እንዳትረሱ እያልኩኝ እሰናበታችኋለሁ። ባይ ባይ። ጉድ ናይት